እና በመንግስት ተቋማት መካከል ተናቦ ያለ መስራት በተለይ በግዢ ሂደቱ ላይ በቅርቡ ከጤና ሚኒስቴር የተደረገ ድጋፍ አለ። ይሄንን ኮንሱመብልስ ወይ ማላቂ እቃዎችን ግዢ ለማድረግ ተሞክሯል። ይሄ ሂደት ግን በጣም ረጅም ጊዜ ነው የሚፈጀው። ልክ ምናልባት ብረት እንደማስመጣት ወይም የተለያዩ አላቂ እቃዎች እንደማስመጣት ያክል በጣም ውስብስብ ደረጃውን ያልጠበቀ በጣም እንትኑ ለጤና ተቋማት የሚሆን አይደለምና እኛ ልጆቻችንን ዛሬ ያከምናቸው ልጆች እቃ የለም እባካችሁ የዛሬ አመት ተመልሳችሁ ነው ባለሙያው አለ ሆስፒታሉ አለ ግን ምን እናርጋችሁ ብለን የዛሬ አመት ሲመጡ ኦፕሬብል የነበረው የልጆቹ ኬዝ ኢንኦፕሬብል ሆኖ ይመጣል። ያንን ለማድረግ አይኖ ሀገሪቷ ውስጥ ብዙ ችግር አለ። ይሄ ብቻ አይደለም ችግር ግን ፕራዮሪቲ እንደ ፖለቲሻን እናንተ ትልልቅ ፊገር ላይ ያላችሁ የሀገሪቷ ትልልቅ ባለስልጣናት እዚህ ላይ ነው ልትረዱንና ልታግዙን የሚገባው። እኛ የተሰበረ ልብ እንጠግናለን ብለን የኛ ልብ ከተሰበረ ቆየ። በመጨረሻም በጎ ነገር መናገር የምፈልገው ምናልባት እኛ ከሱዳን አናንስም ብዬ የማስበው በደሞዝ ደረጃ ሳይሆን ሱዳን ውስጥ ሰላም ሄልዝ ሴንተር የሚባል አለ። ክቡር ሚኒስትሩም ያውቁታል። ሱዳን በሳንክሽን ውስጥ ያለች በማዕቀብ ውስጥ